በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወይቤልዎን ምንተ ተሐስሳሁ ለሕያው ምስለ ሙታን ሉቃስ 24:5 የተወደዳችሁ የመንፈስ ቅዱስ ልጆች በዋና አካባቢው ሀገረ ስብከት ገዳማትና አድባራት ያላችሁ አስተዳዳሪዎች፣ ካህናት፣ ዲያቆናት፣ ምእመናን ወምእመናት በአጠቃላይ በመላው ዓለም የምትገኙ ክርስቲያኖች እንኳንም ለ2018 ዓመተ ምህረት ለብርሃነ ትንሣኤው በሕይወትና በጤና አደረሳችሁ። ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? ጌታችን ሞትን ድል ነስቶ ሙስና መቃብርን አጥፍቶ በታላቅ ኃይልና ስልጣን ተነስቷል። እንኳንም ደስ አላችሁ። አምላካችን በመቃብር የለም መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በስልጣኑ ተነስቷል። ደስ ይበለን፣ ደስ ይበላችሁ። አፈር ቢሰበሰብ ድንጋይ ቢደረደር ሊይዘው አልቻለም። በሦስተኛው ቀን ተነስቷል። አዳም ነፃ ወጥቷል። ሰይጣንም ድል ተመቷል። አይሁድ አፍረዋል። ጠባቂዎችም ተሸንፈዋል። ክርስቲያኖች ክርስቶስ ተንሥአ እሙታን በዐቢይ ኃይለ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ከትንሣኤው በፊት ሞቱን መከራ መቀበሉን መስቀሉን ሕማሙን እያሰብን ሰንብተናል። በጾም በጸሎት በስግደት ከርመናል። ዛሬ ግን ትንሣኤ ነው። ደስ ብሎናል። ይህንን እንመሰክራለን፣ እንናገራለን። ንዜኑ ሞተከ እግዚኦ ወትንሣኤከ ቅድስተ ነአምን ዕርገተከ እያልን እንዘምራለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ መውረዱ፣ ከድንግል ማርያም መወለዱ፣ መሰደዱ፣ መራቡ፣ መጠማቱ፣ መሞቱ፣ መነሳቱ እኛን ለማዳን ነው። ጠላታችን ሰይጣን ድል ለማድረግ የተወደዳችሁ የመንፈስ ቅዱስ ልጆች ይህንን ግሩምና ድንቅ በዓል ስናከብር ለሰው የተከፈለው ዋጋ ውድ መሆኑን ማወቅ አለብን። ቅዱስ ጳውሎስ ዋጋ ተገዝታችኋል፣ የራሳችሁ አይደላችሁም ይላል። 1 ቆሮንቶስ ምዕራፍ 6 ቁጥር 20 ጌታችን መድኃኒታችን ኢየሱስ ክርስቶስ የደም ዋጋ የከፈለለት የሰው ልጅ ነው። ሰው በመጀመሪያ በመልኩ የተፈጠረ አርአያ እግዚአብሔር ዳግም ደሙን አፍስሶ ከጠፋበት አገኘው፣ የራሱ አደረገው። ስለዚህ ሰውን እንውደደው፣ እናክብረው፣ የተቸገረውን እንርዳው፣ የተራበውን እንመግበው፣ የወደቀውን እናንሳው፣ የታረዘውን እናልብሰው። መልካም ትንሣኤ በዓል ይሁንላችሁ። እንኳንም ለብርሃነ ትንሣኤው አደረሳችሁ። አቡነ ሳሙኤል የዋና የአካባቢዋ ሀገረ ስብከት ሊቀ ጳጳስ